ኦኬ ሰላም ፍሬንድስ እንዴት ናችሁ? እኔ ያለው ደህና ነኝ። አሁን ዛሬ የምንማረው ስለ ፕለጊንስ ነው። ይሄ ዌብሳይት እኔ በቅርቡ ነው የሰራሁት። እንዴት ነው? ኮሜንት ላይ እስኪ አሜዚንግ ብላችሁ ጻፉ። አሜዚንግ አይ ቲንክ አፕወርክ ላይ ነው በ$200 ምናምን ነው የሰራሁት። ያ እንደዛ ነበረ። ኤኒዌይስ ወደ ዌብሳይታችን ገብተን ዛሬ እኒው እዚህ ላይ ነው የሰራሁት። መጀመሪያ የፌክ ዶሜን ላይ ነው የሚሰራው። ማለትም ላይክ አንድ ክሊንት ዶሜን ካልገዛ እዚህ ላይ እሰራለሁ የራሴ ዌብሳይት ላይ። ከዛ በኋላ ወደ እሱ ዌብሳይት ማይግሬት አደርጋለሁ ማለት ነው። እንዴት ማይግሬቲንግ እንደሚሰራ በሌላ ጊዜ ያሳያችኋለሁ። ኤኒዌይስ ወደ ባክኤንዳችን እንግባ። WP አድሚን WP አድሚን ከገባን በኋላ ወደ ባክኤንድ ይወስደናል። ሎጊን ማድረግ እንዳትረሱ። ሎጊን ካደረግከው በኋላ እኔ አሁን ከዚህ በፊት ሌላ ነገር ስለሰራሁበት ይህንን ፕለጊን ምናምን የምለውን አጠፋለሁ ወይም ደግሞ አያስፈልገኝም ከዚህ በኋላ ብዬ አስባለሁ። ስለዚህ አይ አም ጎይንግ ቱ ዲሊት ዲስ ቲንግ። ይህን ነገር ዲሊት ለማድረግ አንድ በአንድ ዲሊት ማድረግ ትችላላችሁ። ወይም ደግሞ ዛሬ ፕለጊን ስለምንማር ከፕለጊኖቹ ውስጥ አንዱ ፕለጊን የሚባለው WP ሪሴት ብላችሁ ሰርች ማድረግ ትችላላችሁ እዚህ ፕለጊን። ከዛ ደግሞ አድ ኒው ፕለጊን የሚለው ላይ ክሊክ አድርጋችሁ ከዛ WP ሪሴት ብላችሁ ሰርች ታደርጋላችሁ። ከዛ ይመጣል። ስለዚህ ኢንስታል ነው እላለሁ ማለት ነው። ይሄንን WP ሪሴት ይሄ ማለት በቃ ፔጆችን ዲሊት ያደርጋል፣ ፕለጊኖችን ዲሊት ያደርጋል፣ ቲሞችን ዲሊት ያደርጋል። ወደ ኋላ ነው የሚመልሰው ማለት ነው። እንትኑን ወርድፕሬሱ ማለት ነው። ሶሪ ከዛ እዚህ ላይ አሁን ወደዚህ ታች ሄደን ፕሮ ሳይሆን ሳይት ሪሴት የሚለው ላይ እዚህ ላይ ገብቼ ሪሴት ብዬ እጽፋለሁ። ከዛ ይህን ነገር አጠፋለሁ። ከዛ ሪሴት ሳይት የሚለው ክሊክ አደርጋለሁ። ከዛ ዌብሳይት ሪሴት አደርጋለሁ ማለት ነው። ወደኋላ እየመለስኩ ነኝ። ያ ከዛ ዌብሳይት አሁን ኮምፕሊትሊ ገን ሆኗል ማለት ነው። ስለዚህ አሁን እንትኖች አሉ ግን ደግሞ አክቲቭ አይደሉም። ስለዚህ እኔ አክቲቭ እንዳልሆኑ አደርጋለሁ ማለት ነው። ወይም ደግሞ ከዌብሳይት ሙሉ ዲሊት አደርጋለሁ ማለት ነው። አሁን ይህንን አፕላይ አድርገህ እስኪ የዌብሳይታችን ኮንትሮል ይዛችሁ ከዛ በኋላ ይህን ላይ ካደረጋችሁ ወደ ዌብሳይት ነው የሚወስደው። ኦኬ ዲሊት እየሆነ ስለሆነ ነው ይላል። ኦኬ አሁን ሰርች እናደርገው። ኦኬ ኩል። አሁን ደግሞ እየሰራ አይደለም ዌብሳይቱ ወርድፕሬስ ይላል። ስለዚህ ጥቂት ችግሩ ምንድነው? ይሄ ቲም አይገኝም። ስለዚህ እኛ አንድ ቲም ኢንስታል ማድረግ አለብን ማለት ነው። ያ ቲም አይሰራም ብዙ ጊዜ። እኔ ይሄንን አስራ እንደ ሁል ጊዜ ኢንስታል አድርገው ደግሞ ምን ቲሞች እንዳሉ በሌላ ቪዲዮ ሳይቼ ነበር። እናንተም ዩቲዩብ ላይ ገብታችሁ ሌሎች ቲሞችን ኤክስፕሎር ወይም ደግሞ በራሳችሁ ኤክስፕሎር ማድረግ ትችላላችሁ። እስኪ አሁን ሪፍሬሽን አድርጎ የሩ ይጠፋል ብዬ ተስፋ አደርጋለሁ። ያ ፐርፌክት። እሺ እንደዛ ነው። እሺ ታዲያ ዛሬ የምንማረው ፕለጊን ብለናል። አድ ኒው ፕለጊን የሚለው ላይ ክሊክ አደርጋለሁ። ከዛ ይሄ ነገር አጠፋለሁ። እሺ ከዛ ከዚህ አሁን ፕለጊን ምን ማለት እንደሆነ መጀመሪያ እንማር። ፕለጊን ማለት በቃ ኖርማሊ አዲሽናል ፋንክሽናሊቲ የሚጨምርልን ማለት ነው ለዌብሳይታችን። ልክ እንደ ፉል ስታክ ዌብሳይት መስራት የምንፈልግ ከሆነ ይሄንን ፕለጊን ነው የምንጠቀመው ማለት ነው። ቲም ብዙ ጊዜ ፍሮንት ኤንድ ነው ይሄ ባክኤንድ ይሰራል፣ ግን ሞስትሊ የምንጠቀመው ለእንትን ነው ማለት ነው። ለአሁን እያልኩ ያለው ለባክኤንድ ለፍሮንት ኤንድ ነው ቲም፣ ግን ደግሞ ፕለጊን በፉል ስታክ ወይም ደግሞ ለባክኤንድ እንጠቀማለን ማለት ነው። ያ እንደዛ ነው። ሌታስ ኮንቲኒው። እሺ ስለዚህ አሁን እዚህ ላይ ነው ገብተን ቲሞችን ሰርች የምናደርገው። ቲሞችን ሰርች እናደርጋለን ማለት ነው። አሁን ኦኬ ጀስት ዋን ሰከንድ። ኦኬ ኩል። ከዛ አሁን እዚህ ላይ ቲሞች ፕለጊኖች አሉ። የሚፈልገው ፕለጊን መጀመሪያ ነገር የነበርኩ እንደመጀመሪያው ኤሌሜንቶር የሚባል ፕለጊን አለ። ላይክ አይ ቲንክ ብዙ ፕለጊን ነው ያለው መሬት ላይ ማነው ብዙ በብዛት የሚቆጠር ፕለጊን ነው ያለው። ስለዚህ እነዛን ፕለጊኖች ማወቅ ይኖርባቸዋል። ይሄ ኤሌመንቶር ዌብሳይታችን ቢልድ ለማድረግ የምንጠቀምበት ነው። ያ ዌብሳይታችን የምንጠቀምበት ጠቃሚ ነው። እናም ደግሞ ይህንን ቲም መጀመሪያ ሳይቼ ነበር ማነው ፕለጊን። እሱ ዌብሳይቱን ፍሮንት ኤንዱን ቢልድ ለማድረግ ነው ብዙ ጊዜ የምንጠቀመው። ሌላ ደግሞ ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ ጉግል ላይ ዌብሳይታችሁ እንዲገኝ ማለት ነው። የምትፈልጉ ከሆነ ይሄ ራንክ ማትስ ብያለሁ። ይህንን ፕለጊን አድርጋችሁ መጠቀም ነው። የውስጥ SEO የሚባል እሱ ነው። ይሄ እሱ ነው።
ኤስኦ ፕሬስ ብዙ ነው ያሉት። ከዚህ ውስጥ መርጣችሁ ፍሪ የሆነውን መጠቀም ትችላላችሁ። ኤስኢኦ ማለት ጉግል ላይ ራንክ የሚሆነው ማለት ነው። ፎር ኤግዛምፕል ሴፍቲ ላይም ሰርች ሳደርገው ሴፍቲ ላይም ሰርች ሳደርገው ይሄ እንደዚህ ይመጣልኛል ማለት ነው። ይሄንን ማለት ነው ጉግል ሰርች ኢንጂን ኦፕቲማይዜሽን ማለት ነው። እሺ ቀጣይ ደግሞ ምንድነው? ፐርፎርማንስ ነው። ፐርፎርማንስ ማለትም ላይክ ስፒዳችን የዌብሳይታችን ስፒድ መጨመር ማለት ነው። የዌብሳይታችን ስፒድ መጨመር እነኚህ አሁን WP ኦፕቲማይዝ፣ ስፒድ ኦፕቲማይዘር በሌላ ቪዲዮ ስላለው እንኳን እዚህ ላይ እንዴት የዌብሳይታችን ስፒድ መጨመር እንደምንችል ማለት ነው። እሺ ሌታስ ኮንቲኒው አናዘር ቲንግ ደግሞ ምንድን ነው? ፎር ኤግዛምፕል ፎርሙላ ናት ፎርምስ ብለን ሰርች ካደረግን ፎርም ብዬ ሰርች ካደረግኩ የፎርም የምንሰራበት እንትኖች ይመጣልኛል ማለት ነው። ፎርም ማለት ምን ማለት እንደሆነ እስኪ በዚህ ላይ ሊያሳየው። ሴፍ ላይ እንደውቀው እሺ እዚህ ላይ አሁን ፎርሚኔተር አለ፣ WP ፎርምስ አለ፣ ፍሎንት ፎርምስ አለ፣ ፎርሚደብል አለ፣ ኒንጃ አለ። እነኚህ ሁሉ ለፎርም የምንጠቀምበት ነው ማለት ነው። ለአንድ ፎርም ለመሙላት ወይም ደግሞ አንድ ፎርም ለማድረግ እዚህ ላይ ማለት ኮንታክት አስ ላይ እዚህ ፎርም አሁን አስቀምጫለሁ። እዚህ ላይ ገብታችሁ እኔን ኮንታክት ማድረግ የምትፈልጉ ኮንታክት አስ ፔጅ ትሄዳለህ። ከዛ በኋላ እዚህ ላይ ፎርሙን ትሞላለህ ማለት ነው። እዚህ ላይ ፎርም ከሞላህ በኋላ ዳይሬክትሊ በስልኬ ነው የሚገባልኝ ማለት ነው። ዳይሬክትሊ ማነው በስልኬ ላይ ይገባል። እናም ደግሞ ኢሜል ውስጥ በኢሜል ነው የሚልክልኝ። በዛ መንገድ ነው የምሰራው። እሺ ፎርም በዛ ነው የሚሰራ። እንዴት ነው የሚሰራ? በሌላ ቪዲዮ ነው የሚያሳየው። አሁን ላይክ ኦቨርቪው መስጠት ፈልጌ ነው። ሌላ ደግሞ ኢኮመርስ ዌብሳይት ለመስራት የሚፈልጉ ከሆነ WooCommerce የሚባል ፕለጊን አለ። ይህንን ፕለጊን ኢንስታል አድርጋችሁ መጠቀም ነው። ፎር ኤግዛምፕል እኔ የሰራሁት አንድ ምን ነበር? አንድ ኢኮመርስ ዌብሳይት ነበረ። ያንን የሰራሁት በዚህ WooCommerce የሚባል ከዛ እነኚህን ደግሞ እንደ አዲሽናል ፔይፓል ለማስገባት ኢትዮጵያ ውስጥ ደግሞ እንዴት ነው የምንሰራው? ይሄ WooCommerce ይባላል። ስለዚህ ኢኮመርስ ዌብሳይት ለመስራት በጣም ይጠቅመናል ማለት ነው። ፎር ኤግዛምፕል ይሄ ነገር አሁን በአይቲንክ ወደ እንግሊዝኛ ልቀይረው እስኪ። አሁን እዚህ ላይ አሁን ፕራይሱ ይነግረናል ምናምን። ከዛ ዲቴሉን ማወቅ እንችላለን። እዚህ ላይ ክሊክ አድርገን ከዛ ፕራይሱ ሸከል ነው 1000 ሸከል ምናምን። ከዛ የትኛው ነው ለጊዜው 22 እፈልጋለሁ። ቴክስቸሩ ደግሞ ቦዲ እፈልጋለሁ። ፕራይሱ እንደዚህ ነው። ከለሩ ደግሞ የምፈልገው ትላለህ። ከዛ ጄት ብላክ እፈልጋለሁ። ከዛ የምፈልገው 5 እንድልክልኝ ነው የምትፈልገው። ከዛ ከስተም ኦርደር የለም ግን ደግሞ እኔ አድ ቱ ካርት ብያለሁ። ስለዚህ አድ ቱ ካርት እላለሁ። ከዛ እዚህ ቼክ አውት እላለሁ ማለት ነው። እዚህ ላይ አሁን ገንዘብ ይጠይቀኛል። በፔይፓል በዴቢት ካርድ ይለኛል። ኮንታክት ኢንፎ። ስለዚህ ይሄ ፉል ስታክ ኢኮመርስ ዌብሳይት ነው። ሺፒንግ ወይም ደግሞ ከርቢሳይድ ፒክአፕ። ከዛ ያንተን ፕሬስ ነው ምናምን አስገባ። ከዛ በፔይፓል ክፈል በዳይሬክት ባንክ ወይ ደግሞ ከካሽ ኦን ዴሊቨሪ ወይም ደግሞ ክሬዲት ካርድ ይላል። ከዚህ ውስጥ መርጬ እኔ ፎር ኤግዛምፕል ፔይፓል ከመረጥኩ እኔ በፔይፓል እኔ አልከፍልም። አሁን ላይክ እንዴት እንደሚሰራ ለማሳየት ፈልጌ ነው። አሁን ወደ ፔይፓል ነው የሚወስደኝ። ከዛ ይከፍላለሁ ማለት ነው። ላይክ እንትን ሆኜ እንደሆነ ፔይ ነው። ኤኒዌይስ በዚህ መንገድ ነው የሚሰራ ማለት ፈልጌ ነው ኮመርስ። ሌላ ደግሞ ኢትዮጵያ ውስጥ ደግሞ መክፈል የምትፈልጉ ከሆነ አንድ ፕለጊን የሚባል አለ፣ ቻፓ የሚባል አለ። ይሄን ቻፓን ኢንስታል አድርጋችሁ መጠቀም ትችላላችሁ። ይሄ ላይክ ቴሌብር ምናምን ሁሉ ነገር እንትን ያደርጋል። ግን ደግሞ ቲን ነምበር ሊኖር ይገባል። ቲን ነምበር ስል ላይክ የዌብሳይቱ ቲን የምን ነው ባለ ቢዝነስ ሬጅስተር ካደርጋችሁ በኋላ ቲን ነምበር ታገኛላችሁ። ያንን ያስፈልጋል። ኤኒዌይስ ሌሎች ደግሞ የምትፈልጉ ከሆነ እንደ ቴሌብር ምናምን አይገኙም ፕሮባብሊ። ስለዚህ ሌላ ኦፕሽኖች ይኖራሉ ማለት ነው። በሱ ምክንያት የሚኖሩ ኤፒአይ አለው እንትኑ ማለት ነው። ይሄ ቴሌብር ኤፒአይ ስላለው በኤፒአይ እዚህ ላይ ማስገባት ትችላላችሁ ማለት ነው። እሺ ሌላ የሚያሳያችሁ ቴምፕሌት መጠቀም የሚፈልጉ ከሆነ ቴምፕሌት ሰርች ማድረግ ነው ማለት ነው። ቴምፕሌቶቹ ይመጣልሃል ማለት ነው። ያስሻል። እነኚህን ቴምፕሌቶች መጠቀም ትችላላችሁ። እሺ አሁን እንደዚህ ፕለጊኖች በዚህ መንገድ ነው። እሺ አሁን ሌላ ደግሞ ምንድነው? ቡኪንግ ፕለጊን ማለትም ይሄ አንድ ሰው ፎርሙ ሞልቶ ከዛ በኋላ ቡክ የሚያደርግ ቡኪንግ
ብላችሁ ሰርች ማድረግ ነው። ከዛ ይህንን ፕለጊን ቼክ እያደረጋችሁ ምርጡን ፕለጊን መውሰድ ነው። ይሄ አሁን ኢቨንት ፕላነር ፕለጊን፣ ኢቨንት ፕራይም ፕለጊን፣ ቡኪንግ ፎር አፖይንትመንት። አሁን እስኪ አንድ ቡኪንግ ዌብሳይት የሰራሁት አስታውሳለሁ። ኢንሳይት በትክክል መጽሐፍ ግን ላታ ትክክል ነው። እሺ አሁን ይሄ ለቡኪንግ እንደ ቡኪንግ ዌብሳይት ነው። ማለትም ላይ ኮንሰልቴሽን ቡክ ማለት ትችላላችሁ እዚህ ላይ ማለት ነው። እኔ ፎር ኤግዛምፕል ከቡኪንጎቹ ይሄ ፎር ኤግዛምፕል ፓሬንት እና ኢሞሽናል ሰፖርት ቡክ ማለት ከምፈልግ ከሆነ እዚህ ላይ ቡክ ኦንላይን ኮንሰልቴሽን ይላሉ። ከዛ ቀኑን ይመርጣሉ። ነገ ነው የሚፈልገው። ሰዓቱ ደግሞ 4:30 ላይ ይፈልጋለሁ። ኔክስት እላለሁ። ከዛ የራሴን ስም ምናምን አስገባለሁ፣ ኮሜንቴን አስገባለሁ ምናምን ከዛ እንትን እላለሁ ማለት ነው። ይሄ አፕወርክ ላይ ነው የሰራሁት፣ ግን እንትን ማድረግ አልፈልግም። ኤኒዌይስ የቡኪንግ ዌብሳይትን በዚህ መንገድ መስራት ትችላላችሁ ማለት ፈልጌ ነው። ሌላ ዌብሳይት እሺ፣ ኤልኤምኤስ ወይም ደግሞ እንደ ቱቶሪያል ነገር ማለት ነው። እንደ ቱቶሪያል ነገር ሚን ላይክ አይ ዶንት ኖ ቱቶሪያል ኤልኤምኤስ የሚባል አለ። ምንድን ነው የሚሰራው? እንደ ዩደሚ ማለት ነው። በቃ ልክ እንደ ዩደሚ ዌብሳይት መስራት የሚፈልጉ ከሆነ ዩደሚ ታውቃላችሁ ብዬ አስባለሁ። ልክ እንደ ዩደሚ ፔመንት ኢንቴግሬት አድርጋችሁ እናም ደግሞ ሁሉም ሰው እዚህ ላይ ፖስት እያደረገ የራሱን ኮርስ ክሬት እያደረጋችሁ ኪውዝ ምናምን ነገር አሉ የለም እነኛ ነገሮች አሁን ቱቶሪያል ኤልኤምኤስ፣ ማስተር ኤልኤምኤስ ይሄ አሁን አንዳንዶቹ ገንዘብ ይጠይቃሉ፣ አንዳንዶቹ ፍሪ ናቸው። እናንተ ቼክ ግን የሚመርጠው ብዙ ጊዜ ይህንን ቱቶሪያል ኤልኤምኤስ ነው ማለት ነው። እሺ ሌላ ዌብሳይት ምንድን ነው? ሌላ ምን አለ አላውቅም። ግን ደግሞ you can do any kind of website on this platform። ያ በዛ መንገድ ነው የሚሰሩት። እሺ ቀጣይ እነኚህ ናቸው ፕለጊኖች የሚባሉት። እነኚህን ፕለጊኖች እያደረጋችሁ መጠቀም ነው። በቀጣይ ቪዲዮ ይህን ነገር አሁን ስለተማራችሁ ዋናው ነገር አሁን ላይክ አልቋል። ቀጣይ አንድ ዌብሳይት በጋራ እንሰራለን። ኮምፕሊት ዌብሳይት ፍሮም ስታርት ቱ ፊኒሽ ከኔ ጋር ሰርታችሁ ብትጨርሱ ይመክራችኋለሁ። ያንን ዌብሳይት ሰርተን ከጨረስነው በኋላ በራሳችሁ ዩቱብ ላይ ገብታችሁ ጥሩ ቪዲዮዎችን እያያችሁ ወይም ደግሞ ዩቱብ ላይ ፈልገህ መማር ትችላላችሁ ማለት ነው። ፎር ኤግዛምፕል ወርድፕሬስ ዌብሳይት ግን you have to know English, I'm just giving you basics. እነዚህ ቪዲዮዎች አሉ. You can follow and do the best website. እንደ ምርጥ ዌብሳይት በጋራ መስራት እንሰራለን። ጋይስ እስካሁን ፎሎ ካላደረጋችሁኝ ፎሎ ወይም ደግሞ ሰብስክራይብ አድርጉኝ። በቀጣይ ቪዲዮ ሁሉ ነገር እንሰራለን። እኔም ፎሎ ማድረግ የምትፈልጉ ከሆነ ሰይፈዲን አብደላ ብላችሁ ሰርች አድርጉ። ከዛ ፌስቡክ አካውንት ይመጣል፣ ዌብሳይት ይመጣል፣ ኢንስታግራም ይመጣል፣ አፕወርክ ይመጣል። እንደዚህ ነገር ነው። ስለዚህ እኔም ፔጆችን ይመጣሉ አንዳንዴ። Guys, thank you very much for your nomination. Anyways, I'm just posting special things on Facebook and Instagram. Follow me there and you can check also my Upwork account. እንደዛ ነው። Thank you very much guys. See you soon. $500 ገብቻለሁ አፕወርክ ላይ። This is very interesting. $500 ገብቻለሁ። አንዳንድ እንትኖች አሉ 10% ፔመንት ምናምን አሉ፣ ግን ደግሞ እዛ ገብቻለሁ። ኤኒዌይስ አንድ ቪዲዮ እንዴት አፕወርክ ላይ መስራት እንደምትችሉ አሳያለሁ። ግን ደግሞ አፕወርክ በጣም ከባድ ነው። ከባድ ቢሆንም ሞከር ለምትፈልጉ ሰዎች I will make a video. Make sure you subscribe, like and share.